የሆነ ነገር ለማድረግ እንደሚያደርገው እንደ ሀሳብ ነው። የልጅቷን እህታችን ወንድማችን ማን ነው እህታችን ናት፣ ወንዶችም እህታችሁ ናት፣ ሴቶቹም እህታችሁ ናት። እኛም ደግሞ ያለንን ነገር ሰፖርት እንርዳት ነው። እንደ ፋሚሊ ነው የምናወራው። ምንም ክፋት የለውም። ሀሳባችሁን ሪስፔክት በጣም ሁላችሁንም ምንም ቀወመው ነገር የለኝም። ለሰጣችሁት ሀሳብ ነገር ሁሉ ልጅቷን ነው እኛ ወደ ዋናው ፖይንቱ ልጅቷን ደስተኛ ለማድረግ እስከሆነ ድረስ እንደ ቤተሰብ ሀሳባችሁን ሪስፔክት አደርጋለሁ። ልጅቷ ትምጣ ትስማና ጀስት የምትፈልገውን ነገር ዋናው ልጅቷ መደሰቷን ነው የምትፈልገው፣ መቀየሯን ነው፣ እናቷን መቀየሯ ነው፣ እሷን መቀየሯ ነው። ትምህርትን መማር ከሆነ ትምህርቷን ትማርበት ነው። በቃ እሱ ለእሷ እንተዋለን። ትምጣ ሀሳቧን ሰምተን መከረም ካስፈለገ እናይበታለን። አይሻልም? እንደዛ ጠቅለል እናድርገውና ቤተሰብ አይ እንደሱ ሀሳብ ነው። እናመሰግናለን። ፈጣሪ ያበርታ አንተንም እና የኢትዮጵያ ሕዝቦች ደግሞ ሰላማችሁ ይብዛ። አጋዥ ናችሁ፣ ለሰው በጣም ትደርሳላችሁ፣ ለተቸገረ ሰው ትክክል ነህ። አሁን የዛሬውን የምትመጣበትን ሰዓት አሁን ለገቡት አሁን ለሚመጡትም ንገራቸው። በቃ አለች እኮ ከስር እንደውም ላኪልኝ። ቆይ በእንትን ግን እኮ ከስር እየሰማችን ነው። ልጅቷ መግባት አትችልም። አሁን በዚህ አካውንቷን ባለችበት መግባት ስለማትችል ነው። ከቻልሽ ላኪልኝ ማኪያ። እሷ ናቸው አለች። አሁን ከስር እያየው ነው ሜንሽን እያደረጓት። ግን ምንድነው እሱ አሁን ላይ አንደኛ በዚሁ አጋጣሚ ሚውት አድርግልኝ አንዴ። ማን ነው? ዴቭ ነው። ድምፅ የሚረብሽ ድምፅ አለ። ኦኬ አሁን ምን መሰላችሁ ልጅቷ ቅድም ሳወራት አሁን በዚህ ፖስት በምታደርገው ቪዲዮ አካውንት መጠቀም አትችልም። አንደኛ ስልኳ አይሰራም። በዚሁ አጋጣሚ ልጅቷንም በስልክ ሰፖርት ማድረግ የምትፈልጉ በተለየ ከኛ ከቻሌንጃችን ከምናደርገው ውጭ በግላችሁ ልጅቷን ሰፖርት የምታደርጓ ስልክ ያስገባን ብላ ነው እንጂ ከስር አለች። ይኸው ሜንሽን እያደረጓት ነው፣ እየሰማችንም ነው ከስር። ያው ቀጠሯችን ማታ ስለሆነ ተረጋግታ ስራ ላይ ሆና ነው መሰለኝ የምትሰማን እና ማታ ነው ይመቸኝ ስላለችኝ ገብታ ምናምን ታወራለች። ያኔ የምትገባበት ራሱ በሌላ ስልክ ነው። ስልክ ከሌላ ሰው አምጥቼ ማታ ገባለሁ ስላለችኝ ነው። አንደኛ ስልኳ አይሰራም። የጅንካ ልጅ ናት መሰለኝ ልጅቷ፣ ወደ ጅንካ አካባቢ ናት ነው ያሉኝ። አይሰራም ስልኳ፣ ትክክል አይደለም። ላይቭ አያስገባትም ስልኳ፣ ትክክለኛ ስልክ አይደለም የያዘችው። ከዛም አንጻር ነው ማታ ስልክ ሌላ ስልክ ለምኜ እንትን ብዬ ገብቼ ቪዲዮ አበራለሁ ብላለች። እና በዚሁ አጋጣሚ ልንገራችሁ በስልክ ሰፖርት ማድረግ የምትችሉ ፐርሰናል ልጅቷን ጸደቁባት፣ ጥሩ ነገር አድርጉባት። የሆነ ነገር እኮ ላልሆነ ነገር እኮ በር እናጠፋለን አይደል? በተለይ ውጭ ሌላ የምትኖሩ ዲያስፖራ ምናምኖች ወይ ውጭ ሌላ አላችሁ፣ በጣም ሲምፕል ነገር ነው ለእናንተ። ልጅቷን በስልክ ሰፖርት ደህና ስልክ ነገር አንደኛ እች ልጅ ኦልሬዲ ሚዲያ ላይ ወጥታለች። ብዙ አሁን ላይ ፕሮሞሽን እየሰራች ነው። ወደ እውቅናው እየመጣች ነው። ታዋቂ እየሆነች ነው። ብዙ አድቫንቴጅ ቻንስ አላት። ነገ ላይ ትልቅ ቦታ ስትደርስ እናንተን ሜንሽን ማድረጓ ስለማይቀር ምክንያቱም በቃ እንትና ነው እንዲያርጎልኝ ምናምን መባሉ ራሱ ደስ ይላል። አንድ ሰው እናንተ ረድታችሁ ሲቀየር ደስ አይልም? ነገ ትልቅ ደረጃ ላይ ደርሱ የእናንተን ስም ሲያነሳ ደስ አይልም? የስራችሁ ውጤት ፍሬ ሲያገኝ ደስ አይልም? ይህንን ቻንስ ተጠቀሙበት። እየሰጧችሁ ነው እድል እና ልጅቷን በስልክ ሰፖርት ማድረግ የምትፈልጉ ካላችሁም ዌልካም። በውስጥ እንደዛ ስላለች ነው። ይሄ ነው። ሌላ ማን ነው ከላይ ያለችው? ኤል ከላይ ያለው። እንዴት ናችሁ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን፣ ሁሉ መልካም። አይ በጣም ነው ደስ የሚለው። በጣም ደስ የሚል ሀሳብ ነው። ያው እኛም ፎሎ እናርጋትና በውስጥ የምናግዛት ካለ እናወራለን። ግን አንተ በጣም ጀግና ነህ እውነት። እኔ በጣም ደስ ብሎኛል። እመቤቴ ታግዝክ ነው የሚባለው። ጎበዝ ነህ እውነት። እንዳንተ አይነት ወንዶችን ያብዛልን እና አወራታለሁ እኔ በውስጥ ማውሪያት ትመጣ በኋላ ስለምትመጣ በፎሎ አድርጋችኋት በውስጥ ፐርሰናሊ ማገዝ ትችላላችሁ። እኛ በግሩፕ ከምናደርገው ውጪ ፐርሰናሊ እናንተ ደግሞ አውረታችሁ በስልክ አድሬሷን ወስዳችሁ መርዳት ትችላላችሁ። እሱን ለማድረግ ልጅቷ ማታ ትመጣለች፣ አድሬሳችሁን ትነግራችኋለች፣ ስልክ ቁጥሯን ምናምን አካውንቷን ይዛ ትመጣለች። ያ ምናልባት ለሁላችሁም ካላደረግኩ ኤልዬ ምን ታደርጊያለሽ መሰለሽ? በኢትዮጵያ ሰዓት አቆጣጠር እንዳትረሽ ከ3 ሰዓት በኋላ ዝም ብለሽ ቼክ አድርጊ።
መልካም ከ3 ሰዓት በኋላ ማታ ቼክ አድርጉኝ። ኦኬ እሺ እሺ እና ፎሎ አድርጉኝና ቼክ አድርጉኝ። የምችል ከሆነ ለሁላችሁም ሼር ባላረግ እንኳን ለምችለው ሼር አረግላችኋለሁ። ፎሎ አድርጉኝና ፊት ለፊት እንዲመጣልኝ እናንተ ማለት ነው። እሺ እሺ ወንድማችን ቴንኪዩ ኤልዬ፣ እናመሰግናለን በእውነት እንደዚህ ልባም ሰዎች። ፈጣሪ ያክብራችሁ። እግዚአብሔርን ቃል የለኝም። ከላይ ቡጋቲ ሀይ፣ እንደምን አምሻችሁ? እንዴት ነሽ? እግዚአብሔር ይመስገን። ያው እኔ የመጣሁት actually I already follow her a little bit earlier, so I would try my best to help. እኔ ግን ሞር የመጣሁበት ሪዝን ምንድን ነው? እሱ በቃ እያየሁ ነበረ ፖስትን እና it take me like you have no idea በቃ ዋው፣ እኔ እንደዛ አይነት ሰው አይቼ አላቅም። ምን አይነት ልጅ እንደሆንክ ጌታ በሚያውቀውና I'm so happy, I'm so proud of you, I pray for you። በቃ እግዚአብሔር ይባርክ በፖስትን በሙሉና just that's beyond me to be honest with you። እና በቃ እግዚአብሔር በጭንቅላት ውስጥ በልብ ውስጥ ያስቀምጠው ነገሮች ሁሉ እንዲሆን እቺ ልጅ ለመርዳት I think ሌላ ሴት አለች መሰለኝ የተቀበለቻት somewhere አዲስ አበባ ሜቢ እና at least I kind of see that እና አዋች አረኩኝና በቃ በጣም was so happy about that ካለችበት ነገር ውስጥ በመውጣት ግን እግዚአብሔር ለእሷ ትልቅ ነገር አለው። ለልጅቱ ተመልሳለች እኮ ተመልሳለች ወደዛ ሀገር። ኧረ እባክህ ልጅቷ ልታዝናናት ምናምን ሰፖርት ታደርጋ እንዲጠራቻት። ኦኬ ኖ አሚን እኛ እያለን መመለስ የለባትም ወደዛ። በቃ እግዚአብሔር ሬዲ ሄዳለች መሰለኝና ጻፊልኝ እስኪ። አይ ተመልሳለች፣ ቤተሰብ ጋር ያለችው ትላንት ነው ከትላንት ወዲያ ተመልሳለች። እውነት አይ ብቻ በቃ አሁንም እንትን አላት እኮ ቻንስ አላት። የሆነ ነገር ከተገኘ ደህና ነገር ልጅቷ ስቴብል የሚያረጋት ነገር ካገኘን እኮ መመለስ እንችላለን። ትንሽ ነገር ነው በነገራችን ላይ ብዙ ከሆነ ነገር ነው። እኔ አንጀቴን በቃ ናይት ተራዋች የእሷን እንትን በቃ የመጨረሻ I don't even know how to explain anything like about it። ግን አንተ የሰራኸው ስራ እግዚአብሔር አንተን ዩዝ በማድረጉ በቃ በጣም ደስ ብሎኛል። በርታ። ለእሷ ብቻ አይደለም እግዚአብሔር ገና ለዓለማችን ሁሉ ያቆመሃል። ይኖረም ሴ በረከት እንድትሆን ማለት ነው። ሀሳብም ሌላም ስለ ትዳር የሚያሰብካቸው ነገሮች በራሴን የምደግፍ ነው። ሌሎች ሰዎችን አትስማ። ይሄ በአንተ በእግዚአብሔርና በእሷ መካከል የሚሆን ነገር ነው። ሰው ካላትም ወይ ከሌላትም ይኖረሜ ግን ለመርዳቱ እኛ ሁላችንም ኢትዮጵያኖች we gonna come together። እንዳልኩ ማድረግ ያለብንን ነገር እናደርጋለን። ሲንግል በራሳችን የምናደርገው ከሆነ እዚህም አንተ ጋሩን ውስጥ መተንም ሰፖርት ማድረግ ያለብንን ነገር እናደርጋለን። ቢካዝ ሰፖርት አድርገን ሪዛልቱን ስናይ ደስ ይላል። ይኖረም ዘይ በተለይ አሁን እንደዚ አይነት ነገር ስታይና ለውጥ ስታመጣ በቃ ኦ ማይ ጋድ በቃ I'm so happy that whatever you doing right now I'm with you you know and ፍሮዝ አርጓል መሰለኝ ሀብናል I think ከሱ ጋር መሰለኝ ታብታብ አድርጉለት ሳለው እንትን ነው ሪስትሪክሽን እየሰጠኝ ነው መሰለኝ እኮ ታብታብ አድርጉለት። ምን እያለ ነው? ምን እያለ ነው? ሰው እኮ ሪፖርት ያው እንትን ነው ከስር ለምንድን ነው ሪፖርት? ኢየሱስ ቆይ ምንድን ነው ያለ? ቲክታክ ምን አለክ? ምን ኢንተረስቲኬሽን ይሰጠ እንትን ነው የሚለው ያው ከስር ላይቭን የሚከታተሉ ሰዎች እንትን አይዲያ ኮምፎርት ያልተሰማቸው ሰዎች አሉ እንዴ። በቃ ሀበሽ ወይ ጌታ ሆይ ነገር መንገድ ስማ በቃ ክፉዎች እግዚአብሔር ይገስጻቸው። አቦ ብሎዋቸው ምን ብላክ አርጋቸው የሆነ አንዳንድ ካመንት ምናምን ካየ ብላክ አርጋቸው ቶሎ ብሎክ አርጋቸው ዘንድ ይላል። ቢያንስ እንኳን ተውት ማለት ምንም ማረጉ አይጠቅም። ጥሩ ነገር ነው ባናረገው እንኳን እኮ እዚህ ጋር መተን ከመሳደብ ሀሳብ ሼር ማድረጋችን ራሱ እኮ ጎበዝ ያስብላል። ሪያሊቲውን ካወራን እንጂ አሁን ከዚህ ጋር ልጅቷን መተን ብናምጠለጥላት ኖሮ
ደስ ይላቸው ነበር። ኦፍ ኮርስ በጣም ፎሎ በጣም ኮፒ ሊንክ አድርጉ። ሲጋይስ ሁላችሁም ኮፒ ሊንክ አድርጉ። አንደኛ ላይቭን ሪስትሪክሽን አድርጎብኛል፣ እየቆጠረብኝ ነው። ቶሎ በሉ 10 ደቂቃ ነው። እኔ ታፕ እያደረኩ ነው። ጣቴ ሊሰበር ነው። በቃ ይሰበር ከፈለገ ኮፒ ሊንክ አድርጉት። 10 ደቂቃ እየቆጠረብኝ ነው። ኮፒ ሊንክ አላደርጋችሁ ይዘጋዋል ማለት ነው። እና ወንድማችን በዚሁ ቀጥልበት፣ እግዚአብሔር ይስጥህ። በቃ እና አመሰግናለሁ። እሺ ሪችዬ አደ 3 ሰዓት ማታ እመጣለሁ። አቅሙ የለኝም ግን መጥቼ በሀሳብ መስጠቱን ያለሽም 1500 ችግር የለም። ይሄንን ያቅምሽ ነገ አሁን እሱን አስገባለሁ ብለሃል። what do you think እንትን ብታረግ ነገ ሳይሆን ዛሬ ነው በኢትዮጵያ ሰዓት አቆጣጠር ከ3 ሰዓት ማታ። አሁን በኢትዮጵያ ላይ እኔ አሜሪካን ሀገር ነው ያለሁት። I don't know እኮ እንትን በይና okay so ምንድን ነው exactly what do you try to do? 9 p.m. ነው የሚሆነው 9 a.m. ነው በእኔ 9 p.m. ነው በእኔ ንገሩኝ ፕሊዝ። ምንድን ነው PM? ኦኬ ጋች ኦኬ ሶ ላይቭ ስትገባ ከሷ ትገባለች ብለሃል። ጌም ምናምን መጫወት የምትፈልገው ወይስ ምንድን ማለት ነው? ሜይ ቢ ውክድ ሰፖርት አይደለም፣ ጊፍትም አይደለም፣ ጌምም አይደለም። እንደዚሁ ገዝተ ትገባለች። ኦኬ ሀሳቧን እንሰማለን። ቅድሚያ ኦኬ ታወራለች፣ እንጠይቃታለን ምናምን። ኦኬ ከዛ በኋላ አድሬስ ትይዛላችሁ፣ የልጅቷን አካውንቷን ሊሆን ይችላል፣ ስልክ ቁጥሯን ትሰጠናለች። አንድ ይሄ ፐርሰናል ነው የምታደርጉት በራሳችሁ። ሁለተኛ ደግሞ እንደ ቲም ደግሞ እዚህ ጋር አካውንት ሬዲ አድርጋ ትመጣለች። ምንም ኮሚቴ ብሪያጅ ምናምን መዋቅር በሌለበት ዳይሬክት የራሷ ስም የራሷ አካውንት ላይ ማስገባት ነው ብር። ለምን ቲክታክ ግማሹ ስለሚወስደው ብሩ ጊፍት አይደለም። የሌለው ሰው ምናልባት ግዴታ ከሆነ ደግሞ የሌለው ሰው ብር መላክ የማይችል ይችላል። ያው በምትገባበት በራሷ አካውንት ላይ እዚሁ ገስት ላይ ስለምትገባ ለእሷ ሰፖርት ታደርጋላችሁ። እሱን አንከለክልም ምናልባት ግዴታ ከሆነ። ግን ዋናው ፖይንታችን ብር ነው ቀጥታ እሷ አካውንት ውስጥ የሚገባ እና ተቀይራ ቃል ገብታልን ነው የምትወርደው። ተቀይራ መጣ ቴንኪዩ የምትልበት ፕሮግራም አስይዘን እናቷም ትኖራለች። አይ ቲንክ ይመስለኛል ቤት ስለምትኖር እናቷም ባለችበት ምናምን ሰፖርት እናደርጋታለን። ይሄ ነው አይዲያችን። አትሊስት አሁን ያለችበትን አንደኛ እንደ ሀሳብም የተነሳው ብዙ ልጆች ቃል የገቡም አሉ ፓስፖርት ላውጣ ያሉት፣ እሱ እንዳለ ሆኖ ሳይድ አድርገ ነው እሱን። ዋናው ፖይንት ግን ሜቢ ልጅቷ ተማሪ ልትሆን ትችላለች። ልትማር ከሆነ ትማር፣ እየተማሪ ትስራ። ከጭስ አውጥተን ቢያንስ ኤሌክትሪክ እናርግላት። ገብታችኋል አይደል? የገበያውን እንትን ንፍጠርላት ምናምን እዚህ ጋር ሰፖርት እንዲያደርጓት ብዙ ሰዎች እንጀራውን ምኑንም እንዲወስዱ